ዳጣ ለናታን ሚስጥሯን በከፊል ነግራው ነበር። ናታን ይህንን ሚስጥር ለሰላም ነግሯትም ነበር። አቤጌል በዳጣ አማካኝነት ወደ ቤት ተመልሳም ነበር። ሰላም እንደምን አላችሁ ውድ የሀገር ልጆች፣ በያላችሁበት የከበረ ሰላምታችን ይድረሳችሁ። እንኳን በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን እስከ ፍጻሜ በማየት አብራችሁን ቆይታ እንድታደርጉ እየጋበዝኩ ቪዲዮን ካያችሁት በኋላ የእናንተንም ሀሳብ አስተያየት በኮሜንት እንድታስቀምጡ ስል እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለዘለቄታው ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ዳጣ ለሚቀርባትና ስለ ትውልዷ፣ ስለ ማንነቷ፣ አጠቃላይ ስለ ቤተሰቧ የሚጠይቃት የነበረውን ናታንን እንግዲህ ዛሬ ላይ ለማንም እንዳትነግር ስትል በከፊል ሚስጥሯን አውግታው ነበር። ሰላምና ናታን ባገኙት አጋጣሚ እንግዲህ ዳጣን ስለ ማንነቷ፣ ስለ ቤተሰቦቿ አጠቃላይ ይጠይቋት እንደነበር ተመልክተናል ከባለፈው ክፍሎች። እናም እሷም ጊዜው አሁን አይደለም በሚል እንዲሁም በተለያየ ምክንያት እንግዲህ እያስቀየሰች ይሄንን ሚስጥሯን ሳትነግራቸው እንዳዘገየች የምናስታውሰው ነው። ሆኖም ግን እንግዲህ በዚህ ክፍል እንደተመለከትነው ናታን ምቹ ጊዜ አግኝቶ ዛሬ እንኳን አልተውሽም ሚስጥርሽን ካልተናገርሽ፣ ማለትም ስለ ቤተሰቦችሽ፣ ስለ አስተዳደግሽ፣ የት እንደተወለድሽ የሚለውን አጠቃላይ መረጃ እንግዲህ ንገሪኝ፣ ካልነገርሽኝ አልለቅሽም ብሎ አጥብቆ ሲጎተጉታ ሲጠይቃትም ነበር። እሷም ከዚህም ቀደም እንደተመለከትነው እንግዲህ ልትነግረውም ብላ ለማንም አትናገርም ወይ ብላው ሚስጥር ጠባቂ ነህ ወይም ብላውም ነበር። በኋላም ደግሞ ሌላ ጊዜ እነግርሃለሁ ብላው ነበር። እንግዲህ በስተመጨረሻም ጊዜው ደርሶ እንግዲህ አሁን ላይ ያው ምቹ ጊዜ አግኝተው ብቻቸውን በነበሩ ሰዓት ስለ ራሷ በከፊል ነግራው ነበር። ማለትም የት እንደተወለደች፣ የት እንዳደገች እንዲሁም ደግሞ እናቷን እንደማታውቅ ይህንን እንግዲህ በእንባ የተራጨች በታላቅ ሐዘን ውስጥ ሆና እንግዲህ ሀሳቧን ስሜቷን ሁሉ አጋርታው ነበር። ይህንንም የሰማው ናታን እንግዲህ እጅግም በመገረም በጣም በመደነቅም ስሜት ውስጥ ሆኖ በማዘንም ጭምር እንዲሁም በተጨማሪም አንዳንድ ጥያቄዎችን ሲጠይቃት ነበር። እናም እሱ የሚያውቀው እውነት እንዳለና ያ እውነት ደግሞ ውሸት እንደሆነ ለምንስ ተዋሸ የሚለውንም ነገር አንስቶ ነበር። ምክንያቱም አቶ ደረጀም ቢሆን ለምን ዋሸ ብሎ ሲላት ነበር። እንግዲህ ዳጣም ያው ዘዴኛ መለኛ እንደመሆኗ እኔ ዋሽቼ ነግሬው ሊሆን ይችላል እንደዛስ ቢሆንስ በሚል እንግዲህ አስቀይሳው ነበር። እናም ይህንን ሚስጥር እንግዲህ ለማንም እንዳትናገር እንደምጠብቅ ተስፋ አድርጋለሁ ስትለው፣ አዎ ከሰላም ውጪ ለሰላም ግን እነግራታለሁ ምክንያቱም ሁል ጊዜ ትጠይቀኛለች ሲል ነበር። ያው ከባለፈው ክፍሎችም እንደተመለከትነው ሰላም ያው ናታን ስለምትቀርበው ዳጣን ጠይቅልኝም ብላው ነበር። ጠይቅልኝ ስለ አስተዳደጓ ሚስጥሯን ውስጧን እኮ አትናገርም፣ አንድ የሆነ እውነት አላት ግን ለማንም አትናገርም ሲጠይቃት ስትለውም ነበርና ይህን አጋጣሚ አግኝቶ እሱም በመጠየቁና የሰማውን ነገር ለሰላምም እንደሚያጋራት ሲነግራት ነበር። ዳጣ ግን በጭራሽ እንዳትነግራት እኔ ራሴው ነኝ የምነግራት ብትለውም እንግዲህ ናታን ያው ነግሯታል ማለት ነው። ምክንያቱም ያው ሰላም ከቤቱ የተለየች ናት። ለዳጣ ያላት አመለካከት በጣም ልዩ ነው። ዳጣን ትወዳታለች። ከዛም የተነሳ እንግዲህ ጥሩ ስነ ምግባር ያላት በጣም ንጹሕ የሆነች ሴት እንደመሆኗ ከናታን ጋርም እንግዲህ አብረው እንዲሆኑ በፍቅር አብረው እንዲሆኑም በጣም የምትገፋፋ ናት። ናታንንም አጥብቀህ ያዛት እንዳታመልጥህ እያለችው እንደውም ግፊት የምታሳድር እንደመሆኗና ለዳጣም ጥሩ ቀረቤታ ያላት ጥሩ ልብ እንግዲህ ጥሩ ሀሳብም ጭምር ያላት ስለሆነች ያው እነግራታለሁ ብሎ ነበር። ይሄን ሲል እንግዲህ እሱ የሚያውቀው ነገር የለም። ለምን እንደጠየቀች ለምን ማወቅ እንደፈለገች ሰላም ስለ ሰላም እሱ የሚያውቀው ነገር የለም እና ግን እንዲሁ በደፈናው እነግራታለሁ ብሎም ነበር። በሌላ በኩል አቤጌል እንግዲህ ከቤት ከወጣች ብዙም ሳትውል ሳትሰነባብት በዳጣ አማካኝነት አማላጅነት እንግዲህ ወደ ቤት እንድትመለስ ምክንያት ሆኗል ማለት ነው። ቤትም ከተመለሰች ሁሉንም እንግዲህ ይቅርታ ጠይቃለች። አቶ ደረጀ እግር ላይም አባቷ እግር ላይም ወድቃ ይቅርታ ጠይቃም ነበር። ያው አቶ ደረጀም እንግዲህ ይቅርታ መጠየቅ ደግሞ ስህተትን ላለመስራት እንደሆነና ከዚህ በኋላ አንድም አይነት እንደዚህ አይነት ነገር ተልካሻ
ስራ እንዳትሰራ ይልቁንስ ጊዜዋን አይምሯን ሁሉ ለደህና ነገር እንድትጠቀም አበክሮ አስጠንቅቆ ነግሯትም እሷም እሺ ብላ ነበር። እንግዲህ እሺ ትበል እንጂ አቤጌል አሁን ገና እየተመለሰች ከመንገድ ጀምሮ እያሳየች ያለችው ገጸ ባህሪ እንግዲህ ምንም የተለወጠ ሰው ወይ የተጸጸተ ሰው ከጥፋቱ የተማረ ሰው አይነት አይደለም። እንደመጣችም እንግዲህ ሁሉም ፊት እንዲነሷት ፊት እንዳይሰጧትም አቶ ደረጀ ቢናገሩም ያው እነሱም እያንዳንዳቸውን ፊት ቢነሷትም ምንም አልመሰላትም። ያው እንደተሰማት አይነት አስመሰላ ግን ለእናቷ ስትናገር ነበር። እናቷም እውነት የተመለሰችላት እውነት የተጸጸተች አይነት መስሏት ያው ይቅርታ አድርጋላታለች። እንዲሁም ደግሞ ደግማም ጥፋትን እንዳትሰራም ነግራታለች። ነገር ግን አቤጌል ወዲያውኑ መለስ ብላ እናቷን ስለ ዳጣ እህቴ ነሽ እያለች ነው እህቴ እህቴ የሚለውን ቃል እየደጋገመች ነው ብላ ወዲያውኑ ደግሞ ነገር እንትን ለማለት ሞክራ ነበር። ግን ስማርት የሆነችው ማርቲ እናቷ በጣም የሚገርም ምላሽ ነው እንግዲህ ሰታ ያሳፈረቻት። ምክንያቱም ዳጣን የመሰለ ሰው እህት ብታገኝ አግኝተሽ ነው ወይ? እህትሽ ብትሆን የእውነት አግኝተሽ ነው ወይ? የኔ ልጅ ብትሆን የአንቺ እህት ብትሆን አግኝታችሁ ነው ወይ አይነት ምላሽ ስትሰጣት እንግዲህ አቤጌልም ምንም ሳትል በምላሹ ተገርማ ትታ ወጥታ ነበር። በእሷ ቤት ግን እንግዲህ ወይዘሮ ማርቲ እንዴት እንዲህ ትላለች? እህት የት የመጣ እህት የምን እህት ብላ ዳጣን እንድታንቋሽሽ በቃ ሌላ አይነት ነገር እንድትናገርና ሌላ ነገር እንዲነሳ ለማድረግ አስባ ነው። ግን ሀሳቧ አልተሳካም። ሆኖም ደግሞ እንግዲህ አሁንም አላረፈችም። ያው ናታንና ዳጣ በናታን ክፍል ውስጥ ሆነው እያወጉ እየተጨዋወቱ እንግዲህ የእህትነት ንጹህ ንግግራቸውን እየቀጠሉ ነበር። እዛም መታ እንግዲህ ምን ትሰራላችሁ እያለችም ነበር። እንግዲህ ያው አቤጌል ያው ናታንን አሁንም አልተወቹም። አብዝታ ትፈልገዋለች፣ ትወደዋለች። የት ሄደ፣ የት ወጣ፣ የት ገባ የሚሉትን ጥያቄዎች ሁሌም አዘውትራ ትጠይቃለች። ያው አንዳንድ ኢንፎርሜሽንን ያየችውን ነገር የማትደብቀው ውሃ ደግሞ ያው የት እንዳለም ስትነግራት ተከታትላ ሁሉ ወደ ውጭም ስትወጣ ነበር። የት ሄደ፣ ቤት በኩል ሄደ ሁሉ ብላ እናም አሁንም አላረፈችም። ያው ደግሞ ዳጣ ደግሞ ከናታን ጋር መሆኗን አልተወችም። ያው እሷ ከሱ ጋር ብትሆን በንጹህነት ነው በእህትነት ነው። ናታን ግን በፍቅር ያስባታል፣ ይፈልጋታል። ከእሷ ጋር አብሮነቱም ያስደስተዋል። ከዛም የተነሳ ዳጣ ግን በንጹህነት ነው አብራው ብትሆንም እናም ግን ይህ ግንኙነታቸውን ደግሞ አቤጌል አትወደውም። እንድትርቅም ከሱ እንድትርቅ ትፈልጋለች። እናም አቤጌል ደግሞ እንድትከፋባት ያው ዳጣ አትፈልግም። ምክንያቱም እህትነቷን አሁን ስላወቀች እህት መሆኗን ስላወቀች ምንም ክፉ ልብ ያላትን ብትሆንም እህቷ በተለይ በእሷ ምክንያት እንድትናደድ እንድትከፋባት እንደማትፈልግም ለናታን ስትነግረው ነበር። ያው ናታን ባይገባውም ምክንያቱ ባይገባውም እንደምትወዳትም ጭምር ምንም ክፉ ብታስብብኝ ብጠላኝም እኔ ግን ወዳታለሁ እያለች ስትነግረው ነበር። እሱም እየተገረመ ነበር። እሷ በዚህ ልክ እየጠላችሽ እንዴት ነው አንቺ የምትወጃት? ምክንያቱ ምንድን ነው? የሆነ ምክንያት እንዳለም ጠርጥሯል። በሌላ በኩል አቶ ደረጀ እንግዲህ በዚህ ክፍል እንደተመለከትነው ከናታን ጋር እየተነጋገሩ እያለ ስለ ሰላም ስለ ዳጣ እና ስለ አንዳንድ ነገሮችን ጠይቀውት ነበር። ናታንም ያው ሰላም ብዙ ጊዜ ስለ ዳጣ ትጠይቀኛለች፣ ማወቅም ትፈልጋለች ስለ ዳጣ እያለ ሲነግረው ሲመልስለትም ነበር። የዚህን ጊዜ በቃ አውቃታለች ማለት ነው ብሎ ተመስጦም ነበር። እናም ደግሞ ይህንን መመሰጡንና በሀሳብ እንግዲህ ጭልጥ ማለቱን ናታንም ተረድቶ አትኩሮ ሲመለከተው እንግዲህ አቶ ደረጀም ተደናግጦ ከመኪና ውስጥ ወጥቶ ሄዶ ነበር። በዚህ ሂደት ነው እንግዲህ ድራማው ተጠናቆ የነበረው። እንግዲህ አሁን ላይ ዳጣ እና የወይዘሮ ሰላም ማለትም እናት የመሆኗ እንግዲህ ሚስጥሩ እውነቱ ሊወጣ እየደረሰ እንዳለ ነው። አቶ ደረጀ በባለፈው ክፍል ለዳጣ ሲናገራት እንደነበረው ትንሽ ጊዜ ብቻ ስጭኝ፣ ማለትም እውነቱ ይወጣል፣ ከእናትሽ ጋር አስተዋውቅሻለሁ። ይህን ያደረግኩት ለአንቺ ስል ነው። እስካሁን የቆየሽበት ጊዜያት ያለ እናትሽን ሳታቂ ቤተሰቦችን ሁሉ ሳታቂ የተቸገርሽበትን ያሳለፍሽውን ጊዜ ሁሉ እንደ አባት እያሰብኩ እንቅልፍ ብዙም አጥቼም ነበር እያለ እንግዲህ በጣም በማዘንም እንግዲህ ከዚህ በኋላ ደግሞ ነገሮችን በጥንቃቄ በመፍታት የእሱም ትዳር ሳይበተን ልጆቹም ትዳር ማለትም እናትና አባት አልባ ሳይሆኑ ትዳሩ ሳይበተን በጥበብ ይህንን ነገር ለመፍታት
ሰላም ጋር ከእናቷ ጋር ዳጣን ለማስተዋወቅ እንግዲህ አጭር ጊዜ ጥቂት ጊዜ ብቻ ስጭኝ እንደው ቢበዛ 1 ወር የሚል ንግግር ነው አቶ ደረጀ ተናግሮ የነበሩት። ስለሆነም እንግዲህ በቅርቡ እውነት እንደሚወጣ ነው። እንግዲህ አቤት ያን ቀን እንዳለችው ዳጣ ያ ቀን በጣም ልዩ ቀን ነው ለእናትና ለልጅ። በጣም ያሳዝናል። እንግዲህ ዳጣ እናቷን ሳታውቃት ሳታሳድጋትም እሷ ግን ለእናቷ ያላት ፍቅር በጣም የሚገርም ነው። ተጎሳቁላብኝ ሊሆን ይችላል፣ እኔን በማሰብ ተጎርታ ሊሆን ይችላል እያለች እምባ እያነቃ ስትናገር ያለው ፓርት እጅግ አንጀት የሚበላ ፓርት ነው። እና ስለ እናቷ ገና ስታነሳም እንባ ያንቃታል። ምንም ባታሳድጋት በምንም ሁኔታ ውስጥ ብታድግ እናቷ ላይ ምንም አይነት ወቀሳ የለባትም። ይልቁንስ እናቷን አግኝታ ቀሪ ዘመናቸውን እንግዲህ ከእናቷ ጋር በደስታ የምትኖርበት ያንን ነው የምታስበው። ያ ነው የዘውትር ህልሟ። እንግዲህ በጣም የሚያሳዝን ነው ለእህቶቿ እነሱ ባያውቋትም እሷ ግን አውቃቸው ስለሆነ ያላት ፍቅርና ንጹህ ልብ ለነሱ ያላት ሁኔታ በጣም የሚገርም ነው። ይህንንም አቶ ደረጀ እየተመለከተ እጅግም እየተደነቀ እስከ ዛሬ እንደው ሳላውቅሽ የኖርኩበት ጊዜ ብሎ እስኪጸጸት ድረስ ያደረገው አይነት መልካም ስነ ልቦና ያላት ልጅ ናት። እንግዲህ ዳጣ በጎዳና ብታድግም በቤት ውስጥ ካደገችው በእናት በአባት ተኮትኮታ ካደገችው ከአቤጌል የሚበልጥ ስነ ምግባር ያላት ልጅ ናት። እንግዲህ ዳጣ አቤጌል ግን በተቃራኒው እንግዲህ እናቷን እያስመረረች አባቷንም እጅግ እያስመረረች እያስቆጣች ያለች ልጅ ናት። እንግዲህ በቀረው ጊዜዋ ካለፈው ስህተት ተምራ ተጸጽታ እንደው ማንነቷን ቀይራ ተሻሽላ ትኖር ይሆን ወይስ ይህንን ተንኮሏን በማሰብ ትቀጥል ይሆን? እንግዲህ እንደተመለከትነው አሁንም ቢሆን አልተውሽም፣ በተኛሽበት እደፋሻለሁ እያለች ነው ዳጣን። እንግዲህ ዳጣን አንድ ነገር እንደምታደርጋት ነው ከናታን ጋር እንዲቅርርቧን ከቀጠለች ማለት ነው። እሷ ደግሞ አትተውም እንግዲህ ከናታን ጋር ያላትን ቅርርብ የወንድምና የእህት ነው። እሱም ይፈልጋል፣ ይጠራታል። በተገናኙ ቁጥር ደግሞ አቤጌል ስታይ ያስቆጣታል። ይህ ቁጣዋ ተንኮልን ወልዶ እንግዲህ ትበቀላት ይሆን? እንደዛተቹ አንድ ነገር ታደርጋት ይሆን? በአጠቃላይ በቀጣይ ክፍል የምንመለከት ነው የሚሆነው። በዚህ ክፍል ያዘጋጀ ነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ምስጋና ከልብ ነው። በያላችሁበት ሰላም ሆኑልን። ባይ ባይ።